ሰላም ሰላም፣ እንዴት ናችሁ ቤተሰቦች? ነው እስኪ ዛሬ መንዲ እንስራ። መንዲ እንዴት እንደምንሰራ ቀለልና ፈጠን ባለ መልኩ ቀላል መንዲ እንሰራለን። እዚህ ጋር የምጠቀምበትን እቃዎች አዘጋጅቻለሁ፣ እነዚህን ማለት ነው። እና መንዲ የዶሮ መንዲ ነው የምሰራው። አያችሁት? የዶሮ ይሄ ማለት ነው። እና እስኪ ተከታተሉኝ፣ አብረን እንስራ። እዚህ ጋር ድስት ጥጃለሁ። ይሄን ድስት ለኩስና ጋዙ ዘይት ጠብ አደርግበታለሁ፣ ትንሽዬ ዘይት በስ። ልክ እዚህ ጋር ዘይቱ እየጋለልኝ ነው። እዚህ ጋር ያዘጋጀሁትን ነጭ ሽንኩርት ጨምርበታለሁ። ነጭ ሽንኩርቱ ትንሽ ቀላ እስኪል ድረስ ከዘይቱ ጋር ጥብስ እናደርገውና ማስተለዋለን። ምስል እዚህ ጋር ያዘጋጀናቸውን ቃራ ትላልቁ እና ሽንኩርትና ቃራ የሚያቃጥለውን ጨምራለን። ሽንኩርቱና ቃራው ትንሽ አብሮ ገልበጥ እናደርግና እዚህ ጋር ደግሞ ያዘጋጀሁት ባህራት አለ። ይሄ የብርያኔ ባህራት ቅመሞች ማለት ነው። የተደባለቀ እርድ፣ የማንኛውም አይነት የዶሮ ቅመም፣ ጥቁር ቅመም፣ ሎሚ ደረቅ እና የኛው ቅጠል ነገር ይዛን እሱን እንጨምርበታለን። ከዛን አብረን እንደዚህ እናማስለውና ትንሽ እሳት እንዲያገኘው እናደርጋለን። በጣም ቀላል እና ፈጣን መንዲ ነው፣ ይጣፍጣል። ሽንኩርቱን እንደዚህ ጥብስ አደርገውና የተወሰነ ሳይበዛ ማለት ነው። ከዛን ሽንኩርቱ ሲጠበስልኝ እዚህ ጋር ያዘጋጀሁትን ዶሮዎችን እንደዚህ ለሁለት ነው ያካፈልኳቸው። ከዛም በደንብ የታጠበ ዶሮ ማለት ነው። ከዛን እንደዚህ ጨምርበታለሁ። እንደዚህ አስቀምጠውና ትንሽ ጋዜ ልቀንስ። እንደዚህ ታደርጉትና መንዲ ሲሰራ እነዚህ ማጂ ያስፈልጓል እና ማጂ እንደዚህ ከላይ እንነሰንሳለን። አንድ ማጂ ማለት ነው። እዚህ ከላይ ንስንስ እናደርግና ዘጋዋለሁ። ትንሽ ደቂቃ ዘጋዋለሁ። አይወስድ። አሁን እዚህ ጋር ገና እንትን ከፈትኩት እና ትንሽ ገልበጥ ላድርገው። ትንሽ የቅመሙን እንትን ጣዕም እንዲወስድ ማለት ነው። እንደዚህ ማደርገው አሁን እንደዚህ ገልበጥ አድርጌ ጠበስ አድርገው ጣዕሙን ይወስዳል። ውሃ ከመጨመሪያ በፊት ማለት ነው። አሁን ውሃ ጨምራለሁ። ትንሽ እንትን ይበልና የምር አሪፍ ነው። እኔ ደስ ይለኛል። እዚህ ጋር ደግሞ ዘይት እያሞኩ ነው። ሽንኩርት በዚህ መልኩ ምንድነው የሚባለው? ሽሪምሪ በስሱ የተከተፈ ሽንኩርት እጠብሰዋለሁ። ይሄንን በኋላ እንደ ዲኮሩም እጠቀመዋለሁ። ሩዝ ውስጥ እጨምረዋለሁ እና ለሩዙ ለመንዲ አሪፍ ጣዕም ይሰጠዋል ይሄ ነገር ማለት ነው። አሁን ይሄንን ጠብሳለሁ። ዘይቱንም በኋላ ለሌላ ነገር እጠቀመዋለሁ። ለዛ ነው ትንሽ በዛ ያደረኩት። ይሄን ሁለተኛ ጊዜ ስታፍቶ እንደዚህ ሆኗል። አሁን በቃ ውሃ እንጨምራለን። ውሃ እያፈላው ነው። ውሃን ጨምርና ቢያንስ 40 ደቂቃ 40 ደቂቃ ወይስ 45 ደቂቃ ሲሆን ይበስላል። ቤቱ አሁን ውሃ እየጨመርኩ ነው። እንደዚህ ውሃው በደንብ እስኪሸፍነው ድረስ እንጨምራለን።
እዛን በዚህ እናማስለውና ለ45 ደቂቃ እንደ ዶሮ ነው አላውቅም። አንዳንድ ዶሮ ቶሎ ይበስላል፣ አንዳንዱ ደግሞ ይቆያል። እኔ ግን እስከ 45-40 ደቂቃ በስሏል። እዚህ ጋር ደግሞ ይሄው ሽንኩርቱን እየጠበስኩት ነው። ልክ ቀይ እስኪሆን ድረስ ትንሽ አሪፍ ከለር እስኪያመጣ የቀይ ቡኒ ነገር እስኪሆን እንጠብሰዋለን። እዚህ ጋር ሰላም፣ እንዴት ናችሁ ቤተሰቦች? ነው እስኪ ዛሬ መንዲ እንስራ። መንዲ እንዴት እንደምንሰራ ቀለልና ፈጠን ባለ መልኩ ቀላል መንዲ እንሰራለን። እዚህ ጋር የምጠቀምበትን እቃዎች አዘጋጅቻለሁ፣ እነዚህ ማለት ነው። እና መንዲ የዶሮ መንዲ ነው የምሰራው። አያችሁት? የዶሮ ይሄ ማለት ነው። እና እስኪ ተከታተሉኝ አብረን እንስራ። እዚህ ጋር ድስት ጥጃለሁ። ይሄን ድስት ሎክስና ጋዙ ዘይት ጠብ አደርግበታለሁ፣ ትንሽዬ ዘይት በስ። ልክ እዚህ ጋርም ዘይቱ እየጋለልኝ ነው። እዚህ ጋር ያዘጋጀሁትን ነጭ ሽንኩርት ጨምርበታለሁ። ነጭ ሽንኩርቱ ትንሽ ቀላ እስኪል ድረስ ከዘይቱ ጋር ጥብስ እናደርገውና ማስተለዋለን። ምስል እዚህ ጋር ያዘጋጀናቸውን ቃራ ትላልቁ እና ሽንኩርትና ቃራ የሚያቃጥለውን ጨምራለን። ሽንኩርቱና ቃራው ትንሽ አብሮ ገልበጥ እናደርግና እዚህ ጋር ደግሞ ያዘጋጀሁት ባህራት አለ። ይሄ የብርያኔ ባህራት ቅመሞች ማለት ነው። የተደባለቀ እርድ፣ የማንኛውም አይነት የዶሮ ቅመም፣ ጥቁር ቅመም፣ ሎሚ ደረቅ እና የኛው ቅጠል ነገር እዛን እሱን እንጨምርበታለን። ከዛን አብረን እንደዚህ እናማስለውና ትንሽ እሳት እንዲያገኘው እናደርጋለን። በጣም ቀላል እና ፈጣን መንዲ ነው፣ ይጣፍጣል። ሽንኩርቱን እንደዚህ ጥብስ አደርገውና የተወሰነ ሳይበዛ ማለት ነው። ከዛን ሽንኩርቱ ሲጠበስልኝ እዚህ ጋር ያዘጋጀሁትን ዶሮዎችን እንደዚህ ለሁለት ነው ያካፈልኳቸው። ከዛም በደንብ የታጠበ ዶሮ ማለት ነው። ከዛን እንደዚህ ጨምርበታለሁ። እንደዚህ አስቀምጠውና ትንሽ ጋቢ ልቀንስ። እንደዚህ ታደርጉትና መንዲ ሲሰራ እነዚህ ማጂ ያስፈልጓል እና ማጂ እንደዚህ ከላይ እንነሰንሳለን። አንድ ማጂ ማለት ነው። እዚህ ከላይ ንስንስ እናደርግና ዘጋዋለሁ። ትንሽ ደቂቃ ዘጋዋለሁ። አይወስድ። አሁን እዚህ ጋር ገና እንትን ከፈትኩት እና ትንሽ ገልበጥ ላድርገው። ትንሽ የቅመሙን እንትን ጣዕም እንዲወስድ ማለት ነው። እንደዚህ ማደርገው አሁን እንደዚህ ገልበጥ አድርጌ ጠበስ አድርገው ጣዕሙን ይወስዳል። ውሃ ከመጨመሪያ በፊት ማለት ነው። አሁን ውሃ ጨምራለሁ። ትንሽ እንትን ይበልና የምር አሪፍ ነው። እኔ ደስ ይለኛል። እዚህ ጋር ደግሞ ዘይት እያሞኩ ነው። ሽንኩርት በዚህ መልኩ ምንድነው የሚባለው? ሽሪምሪ በስሱ የተከተፈ ሽንኩርት እጠብሰዋለሁ። ይሄንን በኋላ እንደ ዲኮሩም እጠቀመዋለሁ። ሩዝ ውስጥ እጨምረዋለሁ እና ለሩዙ ለመንዲ አሪፍ ጣዕም ይሰጠዋል ይሄ ነገር ማለት ነው። አሁን ይሄንን ጠብሳለሁ።
ዘይቱንም በኋላ ለሌላ ነገር እጠቀማለሁ። ለዛ ነው ትንሽ በዛ ያደረኩት። አሁን ሁለተኛ ጊዜ ስከፍተው እንደዚህ ሆኗል። አሁን በቃ ውሃ እንጨምራለን። ውሃ እያፈላው ነው። ውሃን ጨምርና ቢያንስ 40 ደቂቃ 40 ደቂቃ ወይስ 45 ደቂቃ ሲሆን ይበስላል። ቤቱ አሁን ውሃ እየጨመርኩ ነው። እንደዚህ ውሃው በደንብ እስኪሸፍነው ድረስ እንጨምራለን። እዛን በዚህ እናማስለውና ለ45 ደቂቃ እንደ ዶሮ ነው አላውቅም። አንዳንድ ዶሮ ቶሎ ይበስላል፣ አንዳንዱ ደግሞ ይቆያል። እኔ ግን እስከ 40 ደቂቃ በስሏል። እዚህ ጋር ደግሞ ይሄው ሽንኩርቱን እየጠበስኩት ነው። ልክ ቀይ እስኪሆን ድረስ ትንሽ አሪፍ ከለር እስኪያመጣ የቀይ ቡኒ ነገር እስኪሆን እንጠብሰዋለን። እዚህ ጋር አሁን ሽንኩርታችን እንደዚህ ሆኗል፣ እናወጣዋለን። አሁን በቃ በስሏል። ልክ ይሄንን ሲመስል ማለት ነው። አሁን አውጥቼ እየጨረስኩት ነው ሽንኩርቱን እንዳለ። ዘይቱን አጥፍቼዋለሁ። ዘይቱን አሁን በኋላ እጠቀምበታለሁ። በኋላ ላይ ታዩታላችሁ። ፈሰሰብኝ። ኦኬ ይሄንን ይመስላል። በቃ የሆነ የሚያምር አይነት ከለር ብቻ እንዲጠበስ ነው የሚፈለገው። ዋናው ነገር እንደዚህ እንጠብሰዋለን። እዚህ ጋር ደግሞ ይሄንን ጋዙን አግየዋለሁኝ። ይሄኛው እንዲጠበስ እዚህ ላይ ጠብሰዋለሁ ከሽንኩርት ጋር ማለት ነው። በኋላ እንደ ዲኮር ጠቀመዋለሁ፣ ከላይ አድርገዋለሁ እና ብቻ አሪፍ ሽታ ጣም ምናምን በጣም ለሽታ ምርጥ ነው። አሁን እዚህ ጋር ደግሞ ተመልሼ የመጣው የቅድም ዘይት እንትን የጠበስኩበት ሽንኩርት የጠበስኩበት አያችሁት። እዚህ ጋር እንደዚህ የተወሰነች ወስድና እዚህ ጋር እንሎክሸዋለሁ። እዚህ ጋር ትንሽ ጠብ አደርገዋለሁ። ለሩዝና ለእንትን ነው የምጠቀመው። ከላይ ዶሮውን አሁን ፎሮን ውስጥ ሳላስገባው ኦቭን ውስጥ ማለት ነው እቀባዋለሁ። እዚህ ጋር ይሄ እስኪግልልኝ ትንሽ ነው እንዲግል የምንጠብቀው ብዙም ሳይሆን አሁን እየጋለልኝ ነው እና እነዚህ ማጂ 2 ራስ ማጂ ጨምርና ቶሎ አመስለዋለሁ። በጣም መጋል የለበት። በጣም ከጋለ ጣሙን ይወስድብናል። እዚህ ጋር አሁን እንደዚህ ማጂ ካረኩ በኋላ ይሄኛው የትኛውም አይነት የምግብ ከለር የትኛውም አይነት ማለት ነው ብቻ ከለር እንዲሰጠን ነው። ዛፈራንም ይሆናል። እኔ ግን አሁን ከለር ተጠቀምኩኝ። ዛፈራን ብዙ ስለሌለን ከለር አረኩበትኝ። አሁን ጋዙን አጥፍቼዋለሁ። እንደዚህ እናማስለውና ትንሽ ደግሞ ጥቁር ቅመም እንጨምርበታለን። ትንሽ ብዙም ጋዝ ላይ እንዳይቆይ እሺ። ጋዝ ላይ ከቆየ ጣዕሙን ይቀይራል፣ ከለሩን ሁላ ይቀይራል በጣም ዛን። ይሄን እዚህ ጋር እንደዚህ እናዘጋጅና ስንጨርስ ደግሞ እዚህ ጋር ደግሞ ቅድም የጠበስኳቸው ቃሪያና ሽንኩርት ለጣም ማለት ነው። ከፈለጋችሁ ነው፣ ካልፈለጋችሁም ችግር የለውም። ግን ከሩዙ ጋር በቃ የሆነ ሽታው ደስ የሚል አይነት ይሆናል። ከላይ ሩዝ ስታደርጉ ማለት ነው፣ ከሩዝ ላይ ማለት ነው። ዶሮውን እናወጣዋለን። በስሏል። አያችሁታ? አሁን በስሏል። በቃ እናወጣዋለን እንደዚህ ቀስ ብለን። እዚህ ጋር አወጣውና እዚህ ጋር እንትን አዘጋጅቻለሁ ማደርግበት። አሪፍ ሆኖ በስሏል። መብሰል አለበት በነገራችን ላይ በደንብ ማለት ነው። እንዳለ አውጥቻለሁ ዶሮዎቹን። እዚህ ጋር ውሃው ቅድም የጨመርኳቸው ሽንኩርት ምናምን ካልፈለጋችሁ አውጡት። እኔ ብዙም ከሩዝ ጋር ይበዛል ስለሆነ ትንሽ ቀንሳለሁ። የተወሰነውን አውጣና ሎሚ ምናምን እንተዋለሁ ውስጥ ማለት ነው። ከዛን ውሃ ጨምሬበት ሩዝ እንሰራለን። አያችሁ ውሃ ጨመርኩበት ትኩስ ውሃ። ከዛን ቅድም ማጂ አንድ ስለተጠቀምኩኝ ጫው አሁን እኔ የምሰራው ትንሽ በዛ ስለሚል 1 4 5 ማንኪያ ጨምራለሁ ጫው። 1 2 3 4 5 በስ። አያችሁት? አሁን የሩዙ ውሃ ፈልቷል። ሩዝን ጨምራለሁ። እዚህ ጋር የታጠበ ሩዝ አለኝ፣ በደንብ የታጠበ ሩዝ
አሁን ጨምራለሁ። እንደዚህ ጨምርና እስኪበስል እንጠብቃለን። ሲበስል ደግሞ እንመጣለን። ጠብቁ። እዚህ ጋር ያያችሁታ ቅድም የሰራሁት ከእንትን ጋር የምግብ ከለር በዘይቱ የሰራሁት ማለት ነው ከማጂ ጋር። እዚህ ጋር ዶሮ ላይ ቀባዋለሁ። ዶሮ ላይ ቀባውና ፎሮን ውስጥ አስገባዋለሁ ከለር እንዲሰጠው ማለት ነው። እዚህ ቅብት ቅብት እናደርገዋለን ሁሉንም። አያችሁት? እንደዚህ ፎሮን ውስጥ አርግቼዋለሁ። ከላይ እስኪ ቀላ ድረስ ጠብቀዋለሁ። ይሄ ማለት ነው ከላይ ነው ያበራሁት። ጋዙን ሲቀላ እናወጣዋለን። አሁን ደግሞ ሶስ እናዘጋጃለን። እዚህ ጋር ኩዝበራ ጨምሬያለሁ። እዚህ ጋር ደግሞ እነዚህ ቲማቲሞች ለሩዙ ማባያ ማለት ነው። እነዚህን ቲማቲሞች እና ቃራ ጨምርና ከዛን ቃራ የሚያቃጥለው ማለት ነው። ሌሙን፣ ትንሽ ጨው፣ ትንሽ ከዛን ጥቁር ቅመም ጨምርና እዚህ ጋር ደግሞ አጀተዋለሁ። ትንሽ ጨምርበትና ፈጨዋለሁ። አዎ አሁን እዚህ ጋር ያቻ ሶሱ ተዘጋጅቶ አልቋል። በቃ ቃል አያችሁታ ሩዙ። አሁን ሩዙ እየበሰለ ነው። ይሄ ሩዝ አወጣና አጥልዬው ወደ ድስት መልሼ ምናምን እንመለሳለን። ኦኬ ተመልሰናል። አያችሁ ሩዙን እንደዚህ ያዘጋጀሁት ወረቀቱ የኬክ መጋገሪያ ከስራ አንጥፌው ካጠለልኩት በኋላ ይሄ የቅድም የተረፈኝ ከለር ጨመርኩበት። ያዘጋጀሁት ከማጂ ጋር ማለት ነው። ይሄ ደግሞ የጠበስኩት ሽንኩርት እዛን እንደዚህ ጨምርና የተወሰነ ያክል ይሄን የቀረውን በኋላ ሳል ላይ ሳደርገው እጠቀማለሁ። እዚህ ጋር ደግሞ ቅድም የጠበስኳቸው ሽንኩርትና ቃሪያ የለም ከላይ አደርገዋለሁ እንደዚህ ማለት ነው። እንደዚህ አደርገውና ዘይት እጨምራለሁ። ከቅድም የሽንኩርት የጠበስኩበት የተወሰነ ብዙም ሳይሆን ቅድም ዘይት ስላለው ሩዝ ውስጥ እንደዚህ ጨምራለሁ። ከዛ ለአንድ 50 ደቂቃ ዘጋዋለሁ። ዘግቼው ጋዙን እንደዚህ ቅንስ አድርጌ ያያችሁታ። ጋዙ በጣም ተቀንሶ አይታይም። ለው ትንሽ በቃ ይሆናል ተቀንሶ በደንብ ጋዙ ለ50 ደቂቃ እናቆየዋለን። ከዛም በኋላ ዶሮውን አውጥተን ከላይ እናደርጋለን። ዶሮ እስኪ አሁን እየቀላ ነው። ትንሽ በኋላ ከቀላ በኋላ አውጥቼ እዚህ ሩዝ ላይ አደርጋለሁ። ከዛም በስተመጨረሻ ሲወጣ አሳያችኋለሁ፣ ሳል ላይ ሳደርገው ማለት ነው። በመጨረሻም ይሄን ይመስላል። ረስቼው ነው ሳላነሳኩሽና እና ይሄው ይሄን ይመስላል። አሁን አቅርቤው ነው እና ሌላውን አስቀምጬ ነው ብዙ ሰው ስለሌለ አሁን የሚበላ በኋላ ላይ እና ይሄን ይመስላል።